ነገ ቀለል ያለ ለቁርስና ለምሳ ለራት የሚሆን የቁርጥ ጥብስ አፉና ለነሳያቸው እየሄድኩ ነው። ከ5 ደቂቃ በኋላ እንደርሳለን። ተከተሉኝ እንዳቀሩ። እሺ በደሞ ከማየት ያው ሶስተኛው በሬ ባለ ተረዋ አስገባቸው። እንዲህ ባንዲ መረደድ ያኛው በሬ ቀጥል። እነዚህ በየሳምንቱ በየቀዳሚው እንደዚህ አይነት ነገር ለማድረግ እያደረግን ነው። ወደፊት ደግሞ እየጨመርን እንሄዳለን። የህዝቡ ፍላጎት ገብቶናል። የድሬዳዋ የህዝቡ ተጠቃሚነት አይጠቀምም። ድሬዳዋ ውስጥ ተጠቃሚ ጥሬ ስጋ የሚጠቀም ሰው የለም ብለን ነበረ፣ ግን በጣም እጅግ ስህተት ነው። እውነቴንም ነግራችሁና ሰው በጣም እናንተ በመምጣት እናንተ በመምጣት ብቻ ኑ። እኛ ደግሞ ለማስደሰት እናንተ ለማርካት የተዘጋጀን በአቅራቦት ሊሆን በሁሉም ነገር የተዘጋጃለን ብለናል። በጣም ነው የምናመሰግነው። ለሚቀጥሉ ጊዜ ደግሞ አስተያየት እየሰጣችሁ ማስተካከል የሚገባ ነገር ማረም የሚገባ ነገር ያም ድካም ይኖራል። ሁልጊዜ ጠንካሮች እያልን ግን እንጥራለን የተሻለ ነገር ለማቅረብ የተሻለ እናንተ ፍላጎት ለማሟላት። እውነቴን እንደምነግራችሁ እንግዲህ አሁን ይሄ ሁሉ አሳያችሁ በጣም ይሰጡት አያችሁ እንዴት እንደሚያምር እንበላዋለን። አብረን ደግሞ እንበላ። መጀመሪያ የምቀምሰው እኔ ስቀጥል እናንተ ናችሁ። መልካም ቅዳሜ ብያቸዋለሁ። እናመሰግናለን። በሚቀጥለው ደግሞ ይሄ በመቆረጥ ሊሆን ይችላል፣ በምንም ሊሆን ይችላል። የፈለጋችሁት እናንተ ገንዘባችሁን አወጣችሁ እናንተ እኛም ብላችሁ ከመጣችሁ እናንተ ዋጋ ካወጣችሁ እኛ ደግሞ ለእናንተ ዋጋ ማንሰጠው ነገር ዳሜ እነዚህ ከተላል የእሁድ ደግሞ ብዙ ጊዜ ሰዎች ምን ያምሰል አስተያየት እናንተ እንደዚህ አንዳንዴ በጣም ስብ ሲሆን ጮማ ምንድነው ማለት ማይሆን ቃላት የፈረስ ነው የአያን ያረ በነገራችን እኛ አይተንም አናውቅም። እኛ የምናደርገው እስከ ዛሬ 18 ዓመታችን እንደዚህ አይነት ነገር ነው ያሻሻል ነው። መልካም ቀን። እናመሰግናለን። አዲስ የምትለው ነገር ነው። ሰላም እንዴት ናችሁ? ጥቅምት 8 እዚህ የመሰለ እንደዚህ ነው። ሰውየው ምን አለ መሰላችሁና ድሬዳዋ ውስጥ እንደናንተ የሚያርድ እንደናንተ ደግሞ የሚያቀርብ የለም ብሎ ነግረውኛልና ነገ እንዴት ብቻ እኔ አላውቅም። አንድ ሰው እንዳይቀር ጥሬ መብላት የሚፈልግ ሰው መጋበዝ የሚፈልግ ሰው ይሄ መሰለ ነገር ያኛው እኛ ነው። አንድ ደግሞ አንድ ቤት አለ ከጀርመን አንድ ባሽ ነገ ሶስት ለምርዳት ቅዳሜ ሶስት ይቀጥላል። በሚቀጥለው ቀን ከጎናችሁ በጣም እናመሰግናለን። መልካም